አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ውድ ዩቱቤ ቻናል ተከታታዮቼ ሰላም ብያለሁ። እንግዲህ ዛሬ እነ ጀማል ኢድን አላከበሩም ነበርና የኢዱን ዛሬ ሊያከብሩ እንደዚች አድርጌ ፈርሼላቸዋለሁ ማለት ነው። ዛሬ ኢዳችን ነው ሳሉ እኛ ደግሞ ኢድን ማሻአላህ 5 ቀን አክብረናል። ከቤታችን ቁጭ ብለን ፈርሸን እነሱ ያው ቡናው በዚህ መልኩ የዶሮ አይን የሚመስል ቡና ነው ያልኩት። ከዚህ ጋር ደግሞ ዳቦ ተጋገረ። ስለ ዳቦ ታሪክ እነግራችኋለሁኝ። ያችሁ መልኩ በጣም ኬክ ነው የሚመስለው። ወላሂ ሲያምር ሲያምር እና በመጨረሻ ላይ ይሄ መጨረሻ የመጣውን ቤኪንግ ፓውደር እንዲታዩት በአላህ ወላሂ ላዚም ከአሁን በፊት እንደዚሁ ኬክ ተሰርቶ ዙባላ ነው የወደቀው። ከዛ ረከቦት መደርደር አለበት ብሎ ረከቦት ተቀየረ። በቴፕሲ አንጠጣም ኢዳችንን እንዴት ታቀለዋለሽ ብለው በረከቦት እንደገና ተቀየረ። ከዛ ላችኋለሁኝ ይሄን ቤኪንግ ፓውደር እንዳገዙ ወላሂ ላዚም ሲያስጠላ ነፍስሽ የሸሪካ ብሎ ነው ያከሰረን። እንግዲህ ቆሻሻ ነው ድቆርግ የሆነ ጢስ ነው የሚለው ጢስ ነው የሚለው ጣዕሙ። እና ከሀበሻ ቤት ላለ ጓደኛችሁ ላኩላቸው። ወላሂ ስንት ሰዓት ተገትረን ዳቦ ደግሞ ወቅት ይፈጃል ታውቃላችሁና እንደዛ ሰርተን ክስርስር ያደረገን በጣም ነው የተናደድን። ባለፈው ያኔ ፍሩናችን ተበላሽቶ ነው ምናምን እያልን በፍሩኑ ነበር ያሙሀኘን ነው። ግን አሁን ደግሞ ድጋሚ እንደዚህ ስንት ሰዓት ቁሜ ጋግሬ ኢዳቸውን እናከብራል ስንል እንደዚህ ጢስ በጢስ ሆነ። ደግሞ በጣም ነው አበሳሰሉ የሚያምረውና የሆነ ማዕድሪ ቅልት ነው የሚለው በጣም ነው የሚያምረው። ግን የሆነ ቅይር ይላል። ይሄ ከእንትን ተቆርሶ ውስጡን ተናድጃ አላሳየኋችሁም እንጂ የሆነ አጢሶታል። ከዛ ላይ የሆነ ሽታው በጣም ነው የሚለየው። እኔ እንጃ የፈዋኪ ማጠቢያ ሆኖ ነው ወይስ ምን እንደሆነ እኔ አላውቅም። እስኪ የምታውቁ ንገሩኝ፣ እኛ እንመልስለታል። ምክንያቱም ይህ ሸሪካ አንድ ነው አይደለም ብለን ተከራክረን ነው ነፍሰሽ ብሎ ነው እንግዲህ አሳምነውን የገዛን ነው ማለት ነው። ደግሞ እኔ ብቻ አይደለሁም ሁላ ከቤትም ያለን ምናምን ብቻ ያሳዝናል። እንዳገዙ ለማለት ነው ይህ ሁላ